እኔ ግን ምንም አልገባኝም። ለምንድነው ካሴቱን ይዘጣል? እሱ ለኔም ግልጽ አይደለም። ሰርዳር እንድናሰምጠው ይፈልጋል። እሱ እጁን በደም እያጨማለቀም ግን በሱ ፋንታ እኛን እርስ በርስ እንድንገዳደል ያደርጋል። ግን እኮ እኛ ሰርዳርን ለመግደል አንፈልግም አይደል? ሰርዳር ችግር የለው። ግን ከዛ ደግሞ ራሚዝም ልክ ነው። ለራሱ ኮፒ እንዳለው እርግጠኛ ነኝ። እሱ ኮፒ እስካለው ድረስ የእሱን ስራ መስራት ግድ ይለኛል። እና አሁን ምን እናደርግ ታዲያ? እንግዲህ ስታደርግ የነበረውን እናደርጋለን። አጎታቸው የሚለውን ነገር በሙሉ እናደርጋለን። ቴፊቅ በሉታ ቴፊቅ ሁሌም እኛ መነጋገር ልንጀምር ስንል ከዚህ መውጣት አለበት። ለአንዳንድ ነገር ከፈለግንህ እናፏጭልሃለን። በሉታ ምንድን ነው? ለምንድን ነው ኤረን ከናንተ ጋር ነው? ለምንድን ነው እሱን ያልነገርከኝ ቴፎ? ልነግርህ ነበር። ሰማኝ። ከዚህ በኋላ ኤረንን ላንተ አድራስ ትችላለህ። እሺ ገባህ? ምንም አታስባለህ። ልክ የራሴ ዘመድ እንደሆነ ያለው። በተጨማሪም ሰርዳርን ምን ሊያደርጉት እንደሆነ ለማወቅ እፈልጋለሁ። ከዚህ በኋላ የምትነግረኝ ነገር ካለ ምንም አትጠብቅ። እሺ እሺ። አሊና ቼንጊዝ ውስጥ ናቸው። ስለ ሰርዳር እያወሩ ግን ደግሞ ውስጥ ልሆን አልቻለም። ምክንያቱም ቼንጊዝ ነኝ ስለሚያምነኝ እያወሩ ስላሉ ነገር በቶሎ ማወቅ አለብን። አብሬያቸው ክፍል ውስጥ እንደሆነ አልፈለኩም። ምንድን ነው? ልክ እንደ ተራረደት ሞተሩ ነው አንተ የሚሄድ። በቃ ልክ ታላላኪ ውሻው እንደሆንክ ነው አድርጎ የሚሄድ። አንድ ተራ ሰውን እንኳን መግደል እንደማትችል አድርጎ ነው አንተን የሚያናግር አይደለ? ኤረን ቆይ አቁመው። በጣም ጥሩ ነው። ስለዚህ አሁን ካሴቱ ስላለን ከዚህ በኋላ ሰርዳር እናደርጋለን። ቴፎ አሁንም በድጋሚ ምን እየተካሄደ ነው? በድጋሚ ምን ማለት ነው? እኔ አስተናጋጅ አይደለሁም አቶ ቼንጊዝ። አንድ ነገር ወቅ፣ እኔም ካንተ ጋር አብሬ መቀመጥ ይገባኛል። እሺ ግን እኮ ተፊቅ እኛ እዚህ ጋር ሚስጥር እያወራ ኦማርን ምን እንዳደረግኩ አውቃለሁ። ምን? ስለዚህ ከዚህ በኋላ ወይ ጨዋታ ውስጥ አስገባኝ ወይም ደግሞ ግደለኝ። እንዴት ሊያውቅ ቻለ? እንዴት አወቀ? እኔ ነግሬው ነው። አብደሃል እንዴ አሊ? ይሄ ምን ማለት እንደሆነ ታውቃለህ? ቆይ ለሌላ ሰው እንደማይናገር እንዴት ልታውቅ ትችላለህ? ዝም በል ቼንጊዝ። እስኪ ንገረኝ፣ አንተ ስለ ሌላ ሰው እንደማታወራ በምን እርግጠኛ ልሆን ይችላል? ይኸውልህ ብታምንም እመነኝ፣ ለማንም ይህን ለመናገር አትችልም። ግን እሱ ማንም አይደለም፣ እንደውም ይረዳናል። አሊ እስኪ በፈጠረህ ተው። ስለሚረዳንና ስለማይረዳን ስለሆነ ላስብበት። አሰማ ቆም አለብህ። በጣም ብዙ ጊዜ ህይወቱን ለእኔ ብሎ አደጋ ላይ ጥሏል። ግን አንተ ለእኔ ምን አድርገህልኛል ቼንጊዝ? እኔን ከማዋረድ በስተቀር። እሺ ቅድም ምርጫ አስቀምጦልኛል እና ምርጫ አለ። ወይ ግደለኝ ወይ አስገባኝ ብሎኛል። ስለዚህ የፈለክበት ቦታ ሂድና ግደለው። አሁን እሱ ጊዜ አልፎበታል ቼንጊዝ። አሁን ላይ ነገሮች ተቀያይረዋል። አንተ አይደለህም ማን እንደሚተርፍና ማን እንደሚሞት ወሳኝ። ምን ነው እሱ ናፈቀህ? ነፍሰ ገዳዮቹ እድገታቸውን አሁን ጨርሰዋል። አሁን የራሳቸውን ኢላማ ራሳቸውን የሚመርጡት። ከአሁን በኋላ የፈለጉትን ሰው ይገላሉ፣ ያልፈለጉትን ደግሞ አይገሉትም። የነፍሰ ገዳዮቹ ወንድማማችነት አብቅቷል። ይሄ ሰውዬ በአንተ ቁጥጥር ስር ነው። የሆነ ስህተት ከሰራ ተወቃሹ አንተን የምትሆነው። ተግባባን? ችግር የለውም። ጨዋታ ውስጥ መግባት ትፈልጋለህ አይደል? እሺ የፈለግከውን ታገኛለህ።
ምንም ችግር የለውም። እሺ በል ሰርዳር እንፈልገውና ግደለው። የካሴቱን አንድ ተጨማሪ ኮፒ እንዳለው በጣም እርግጠኛ ነኝ። ግን አንድ ቅድመ ሁኔታ አለ። ራሱ ነው የሚገለው። ወደ ጨዋታው እንኳን እንደመጣ ከዚህ ቀደም በዚህ ሰዓት አትጫወትም ነበር። ምን ተፈጠረ? አሁን ላይ እውነቱን ልነግርህ እፈልጋለሁ ቼንጊዝ። ታውቃለህ አይደል አንተ ላይ ለስለስ ብያለሁ። ያው ደንግጠህ እንዳታመልጥ ማለት ነው። ግን አሁን ጨረታውን ስላሸነፍክ ትክክለኛ ፊትህን አሳይ። ወይ ሸሪኬ፣ ምን መሰለህ ሙሉ በሙሉ ምህረት ሰጪ መስለኝ ነበር። በቃ ምህረት የለም። ምህረት የለም። እሺ ግን ምንም የምሰጥህ ነገር የለኝም። ምክንያቱም ሁሉንም ነገሬን ለሆቴሉ ሰጥቻለሁ። ልክ ነህ። ስለዚህ ጠረጴዛው ላይ ከገንዘብ በላይ የሚበልጥ ዋጋ ማስቀመጥ እንችላለን። ምንድን ነው እሱ? እዚህ ዓለም ላይ ከገንዘብ የሚበልጥ ነገር አለ? አለ። እውነታው ነው። እስኪ እሱን ስጭኝ። ስለ እኔ ትክክለኛውን ማንነት እና ቆሻሻ ስራዬን በደንብ ማወቅ አትፈልግም? እና በስተመጨረሻ አንተ እንኳን ልትጫወት የማትችለው ጨዋታ ላይ ደረሰ። አይ ቆይ፣ ለእውነታው እያደረግን ያለነው ነገር ጥሩ አይደለም። ወረቀቱ ላይ የጻፍኩትን ነገር ብታነበው ከዚህ እንደ አቦ ሸማኔ ትፈረጥጣለህ። እውነትህን ነው? ይህን ያህል ምን መጥፎ ነገር ብታደርግ ነው? እሱን መቼም አታውቀውም። አይሳንስ እሱ ጋር ምን እንደጻፍክ ታውቃለች? ታዲያ ለምን እሱ አልፈረጠጠችም? እሱን ይህንም በጣም ነው የሚገርመኝ እና በየቀኑ እሱን ጥያቄ እየጠየቅኳት ነው። ስለ ኦማርም እንደዛ ነበር ያልከው። አሁን እዚህ ቢሆን ኖሮ እንደ አቦ ሸማኔ እንዲፈረጠጥ ነግረው ነበር። እሱንም ታስታውሰዋለህ? ምንድን ነው እንደዚህ ተፈላጊ የሚያደርገች እንጂ አንተ መጥፎ ሰው ከሆንክ ለምን ትተው አይሄዱ? ለምንድን ነው ሁሌም አንተን የሚመርጡ? ምክንያቱም ያደረግኳቸው ነገሮች ሁሉ እውነት ስላልሆኑ ነው። ሁሉም ጨዋታ ነው። አሁንም ድረስ ልጅ ነኝ። እኔ እኮ መጥፎ ነገር አላደርግም። እንዲሁ እየተጫወትኩ ነው። ሁሉም ሰው እንደ ማንኛውም ሰው እኔን መምረጥ ብቻ ሳይሆን ከእኔ ጋር ጨዋታ ውስጥ መሆንን ይፈልጋሉ።
እባክህ ተው አትየው ኢዜል። ግን አሸንፌያለሁ። ስለዚህ እውነታውን የማወቅ መብት አለኝ። እውነታውን ተው። ደግሞ ይህን ያህል አስፈላጊ ነው? ተው። ከፈለክ እንደ አዲስ እንጀምር። ልክ ምንም ነገር እንዳልተፈጠረ ማስመሰል አይሻልም? እውነታውን እናቃጥል። በል ራሳችንን እናድን እና እውነትን እናቃጥላት። የሁለታችን እሱ ነው የሚሻለን። እውነታውን ይዘና እንንቀሳቀስ። መጥፎ ሰው የሚያደርገንን ነገር እናስወግድ። የሚቆረቁረንን ነገር እናጥፋ። ወደ ቤታችን እንዳንሄድና ቤተሰባችንን እንዳናቅፍ ያገተንን እና እርግማናችንን እናስወግደው። በላ አድርገው። ለሁለታችን ጸጸት ከመሆኑ በፊት ይህ ነገር እናስወግደው። በላ ተመልከት። የሉም። ከዚህ በኋላ እውነታው የለም። ተገላገልን። በቃ ምንም መጥፎ ነገር አላደረግም። አሁን ካለፈ ህይወታችን ድነናል። ነፃ ነን ማለት ነው? አዎ፣ ልክ እንደ ወፎች። እንዴት ነው ንግግሬ? ግጥም መድብል ነው አይደል? በዚህ ደቂቃ በፊት ተጠልተው ነው የገባው። አይ በውስጤ ችሎታው አለኝ። ኬጂ ተማሪ እያለሁ እንኳን የብሔራዊ ህዝብ መዝሙር ዘመረ። ደህና ሁን የድሮ ጓደኛዬ። ደህና ሁን ቀስቱ ጠላቴ።